አቡሽ ዘለቀ ነው የሚባለው የኦሮሞ ኦሮሞ ነው ኦሮሞኛ አፋን ኦሮሞ ዘፋኝ ነው። ከዚህ በፊትም ቁጥር 1 የአብይ አህመድ ደጋፊ ነኝ ብሎ አብይ አህመድ የዘፈናቸው ንግግሮች በሙሉ እየዘፈነ ወደ ጦር ግንባር ገብቶ ነበር። መታወቁት ነው ዘፈን ሁሉ አለው። ሰሜን እኔ ትዝ የሚለኝ ማን ነው ታማኝ ነው አንዳርጋቸው ሰሜን ሸዋ አካባቢ የኢትዮጵያ ወታደርን ሲያነቃቁ አብሮ ነበር። አብሮ ከኢትዮጵያ አርቲስቶች እነዚህ የዘመቻ ምኒልክ ብሎ ከዘመቱት ውስጥ እነ ሳምሶን ቤቢ እነ ትዝብት አበራ እነ ግሩም ኤርሚያስ እነ ናታን ጌታቸው ማቃኔ እንኳን ማቃቸው ሰዎች ነው። እነ ሐና ዮሐንስ እነ ቤዛዊት መስፍን የምትባለው የሚዲያ ላይ ትወራ ለምናቃት እነ ቴድሮስ ተክለ አረገ እነ ሜላት ዳዊት እነ ቁም ነገር ደረጀ እነ ተሾመ አየለ ያባለፈው ያሳዩዋቸው ስናይፐር የግሌ ነው ብሎ ያስመዘገበው ሰውዬ ኮስትሬ ነው የሚሉት እነሱ እነ አንዳርጋቸው ጽጌ እነ አበበ ሙላቱ እነዚህ በሙሉ በዘመቻ ሚኒክ ብለው የዘመቱ ሰዎች ናቸው። የውጭ ፓስፖርት ነው ያላቸው። አንዳንዶቹ አርቲስቶች ናቸው፣ ዘፋኞች ናቸው። እዚህ ውስጥ ነበር ይሄ ልጅ አቡሽ እዚህ ውስጥ ነበር። አሁን አብይ አህመድን ተቃውሞ ነው ይሄ የኛ መንግስት የሚሉ ተቃውሞ በሆነ አጋጣሚ እንግዲህ